ሰላም ጤና ይስጥልኝ ወዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁኝ። በያላችሁበት ሰላም እግዚአብሔር ብዝት በሌላችሁ፣ ሙስሊሞቹም ክርስቲያኖቹም እኔ ያለሁኝ ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ዛሬ ልነግራችሁ የመጣሁት ነገር አረብ ሀገር ለምትመጡት አረብ ሀገርም ላላችሁ የሚጠቅም ቪዲዮ ነውና ይሄንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ምናምን ነገር አድርጋችሁ ጀምሩ። ምክንያቱም ነገ ላይ የሚጠቅማችሁን ነገር ነው። አረብ ሀገርም ሁናችሁ አሁን አረብ ሀገርም ያላችሁት አረብ ሀገርም የምትመጡት አረብ ሀገር ለመምጣት ያሰባችሁ የሚጠቅማችሁ ሀሳብ ነው ይዤላችሁ የመጣሁትና ይሄንን ላይክ፣ ሼር፣ አካውንቱንም ሰብስክራይብ አድርጉ እና ዛሬ ልላችሁ የመጣሁት ነገር ምን መሰላችሁ? አረብ ሀገር ለመምጣት ላሰባችሁ በጣም አሪፍ ነው። ተዘጋጅታችሁበት አቅዳችሁበት የምትመጡት ነው። አረብ ሀገር ላላችሁም ደግሞ መፍትሄ የምትፈልጉበት ነገር ነው ልላችሁ የመጣሁት። አብዛኞቻችን እንደምታወቀው ብዙ ኢትዮጵያኖች አረብ ሀገር ማዳም ቤት ተቀጥረን እንሰራለን እና ተቀጥረን ስንሰራ ደግሞ ብዙ አይነት ችግር ያጋጥመናል። ደሞዝ አይሰጠንም፣ ስንታመም ሐኪም ቤት አንሄድም፣ ሐኪም ቤት አንወሰድም። በቃ ብቻ ብዙ ነገር ብር ወደ ኢትዮጵያ መላክ ስንፈልግ ግማሾቹ በባንክ ይሉናል፣ ግማሾቹ ደግሞ በቃ ብዙ ነገር አለ። አረብ ሀገር ያለን ሰዎች ፈተናችን በጣም ብዙ ነውና ያንን ፈተና እንዴት አድርገን ማስቀረት እንዳለብን ልነግራችሁ ነው የመጣሁት። የመጀመሪያው ምን መሰላችሁ? ደሞዝ ሳይሰጣችሁ ማዳም ቤት የምትቀመጡ ሰዎች አንድ ነገር ልንገራችሁ። የመጣ ነው ለስራ ነው። ስራ የመጣንበት ለስራ እስከሆነ ድረስ ስራ ደግሞ ስንሰራ ምን አለ መሰላችሁ? እንደ የትኛውም ጊዜ ክፍያ የሚባል ነገር አለ። እኛ ስራ እስከሰራን ድረስ ማዳማችን ግዴታዋን ምን ትከፍለናለች? ብራችን፣ ሀቃችን የሰራንበትን ብር ትከፍለናለች። አንዳንድ ማዳሞች አሉ ደሞዝ 900 ብር ነው 800 ብር ነው ይሄን አክል ብር ላንቺ አልከፍልም ምናምን የሚሉ በጣም የሚጨቃጨቁ ብዙ ማዳሞችም አሉ። ይሄንን ነገር እነሱ የሚያደርጉት ከእናንተ ብር ላይ ለመቀነስ ነው እንጂ ደሞዛችሁ 800 900 ብር ሆኖ አይደለም። በትክክል ደሞዛችን ከኢትዮጵያ ስንመጣ ለኮንትራት ተፈራርመን ስንመጣ ደሞዛችን 1000 ብር ነው። የዚህ 1000 ሀገር ብር ማለት ነው። እና አብዛኞቻችሁ ኢትዮጵያኖች ስትመጡ ማለት ከኢትዮጵያ ስንመጣም ሁላችንም በጣም ፍርሃት የሚባል ነገር አለ። እኛ ኢትዮጵያኖች ሼም የሚባል ነገር በጣም ያጠቃናል። እንደዚህ ብንል ምን ይሉኛል ምናምን ኢሉንታ የሚባል ነገር በጣም ያጠቃናል። እዚህ ሀገር ላይ ስትሆኑ ግን የኢሉንታ የሚባል ነገር አይሰራም። ምን ይሉኛል ሼም የሚባል ነገር እዚህ ሀገር ላይ መጠቀማችሁ አቁሙ። አይሰራም። እዚህ ሀገር ላይ እንደዛ የሚባል ነገር የለም። ሼም ነውር፣ በቃ እዛው ሀገራችሁ ትታችሁ ነው። እና አብዛኞቻችሁ ደግሞ ማዳም ቅመሞች ደሞዝ አይሰጣችሁም፣ ደሞዝ አይከፈላችሁም። ይሄም ማለትም ቀናችሁን ጠብቃችሁ ማዳሞቻችሁ ደሞዛችሁን አይሰጣችሁም ማለት ነው። እናንተም ለመጠየቅ ትፈራለች። የሰራችሁበትን ሀቃችሁን ገንዘባችሁን ጠይቆ ለመቀበል በጣም የምትፈሩ ማዳም ቅመሞች አላችሁ። የሚይዛችኋል። ይሄ የሰራችሁበት ነው፣ ሀቃችሁ ነው፣ ገንዘባችሁ ነው፣ የራሳችሁ የሆነ ነገር ነው። ግን ጠይቆ ለመቀበል የሚይዛችኋል የምትፈሩ ሰዎች አሉና ይሄን ነገር የምታደርጉትን ነገር የመፍራታችሁን ነገር አቁሙ በጭራሽ። ይሄ እዚህ ነገር አይሰራም። ምክንያቱም እሷ ይሄንን አንሺ፣ ያንን አውጪ፣ ይሄንን አውርጂ፣ ውረጂ ምናምን ብዙ ነገር ትልሻለች። ለቤቱንም አፍርሰሽ ብትሰሪላት እሷ ደስ ይላታል። እናንተ ግን የሰራችሁበትን ደሞዛችሁ የደከማችሁበት ሀቃችሁን መጠየቅ በጣም ትፈራላችሁ። እና እነዚህ የምታደርጉ ሰዎች አቁሙ። መፍራት የሚባል ነገር አቁሙና አንድ ነገር ልንገራችሁ። ከማዳም ጋር ለመኖር ደግሞ እራሳችሁን አስከብራችሁ መኖር አለባችሁ። ደሞዛችሁ ልክ ስደርስ ማለት ደሞዛችሁ ወር ስደርስ ደሞዜን ስጭኝ፣ እኔ ብር እፈልጋለሁ በሏት። የለኝም ካለችሽ ለምን የለሽም? እኔ የመጣሁት ልሰራ ነው፣ ከሰራው ደግሞ ብር ልትከፍኝ ነው፣ እኔ እየሰራሁ ነው፣ ስለዚህ ብሬን ስጭኝ። ብር ከሌለሽ ደግሞ ወደ ቢሮ መልሽኝ በቃ። እና በእነሱ ደግሞ ብር ሳይሰጡ ሲቀሩ ይጠየቃሉ። ቢሮ አይወስዷችሁም። ሳይወዷችሁ በግዳችሁ ደሞዛችሁን ይሰጣችኋል። ምክንያቱም ያመጣችሁት የታወቀ ነው። ሰርታችሁ ስትሰሩ ይከፍላችኋል። ይሄ ግዴታችሁ ነው እና የዛኔ ይሰጧችኋል። እና ደግሞ 3 ወር 4 ወር አላችሁ ገንዘባችሁን ጊዜ የምታሳልፉበት። እኔ ልንገራችሁ ደሞዛችሁን እስከ 2 ወር ጠብቁ። 2 ወር ይብን ምን ማለት ነው? 2 ወር በቃ ቀላል ነው። 2000 ብር ነው። ግን ከ2 ወር በላይ የ3 ወር የ6 ወር የ5 ወር ምናምን ብላችሁ ማዳሜ ጋር ይቀመጥልኝ፣ ማዳሜ በጣም ጥሩ ሰው ናት፣ ፈጣሪን ትፈራለች ምናምን የምትሉ ሰዎች ግን እንደዚህ አይነት ነገር አይሰራም። ለምን መሰላችሁ አይሰራም ያልኳችሁ? የ2 ወር ደሞዝ ያልሰጡሽ ሰዎች
የ5 ወር የ6 ወር ደሞዝ ሊሰጡሽ አይችሉም። ምክንያቱም ብሩ የ5 ወር የ6 ወር ሲሆን 6000 5000 ነው የሚመጣ። 2000 ብር የሌላቸው ሰዎች 5 እና 6000 የትም አምጥቶ አይሰጡሽም። ደሞዝሽ ልክ 2 ወር ሲሞላሽ ከ2 ወር በላይ ንቅንቅ እንዳትዪ። አልሰራም እኔ በቃ እኔ ስራ አልሰራም፣ ብር ካልከፈላችሁ ስራ አልሰራም ብለሽ ቁጭ ነው ማለት ያለብሽ። ምክንያቱም ከ3 ወር ከ5 ወር ከ6 ወር በላይ ለአንቺ ይዞብሽ የሚመጣው መዘዝ ነው። ምክንያቱም ብር የሰው ዕዳ በበዛ ቁጥር ለመስጠት ሰዎቹ እነሱ ራሳቸው ይሳቀቃሉ። ምክንያቱም የእነሱ ብር ደሞዝ ይመጣል፣ ደሞዝ ይቀበላሉ። ከዛም በላይ ብትንትንትን ቁጭ ነው። አንቺም ልክ የደሞዝሽ ሰዓት ሲደርስ ብርሽን ተቀብለሽ ወደ ራስሽ ከፈለግሽ መላክ አሊያም ደግሞ ራስሽ ጋር ማስቀመጥ። እሱ የፈለግሽውን የማድረግ መብት አንቺ ነሽ ያለሽው። በብርሽ ማዘዝ የምትችይው አንቺ ነሽ። ከ3 ወር በላይ ደሞዝ በጭራሽ እዛች ቤት ለደቂቃ ማለት ደሞዝሽ ከ2 ወር በላይ ካለፈ ምንም ስራ እንዳሰራ ደሞዜን ስጡኝ። እነሱ ጋርም ደግሞ ብራችሁን አታስቀምጡ። ምክንያቱም መጨረሻ ላይ መዘዝ ይዞባችሁ ነው የሚመጣው። እነሱ ብር ሳይኖራቸው ሲቀር እያነሱ ሲጠቀሙ በኋላ ላይ ችግሩ ለእናንተ ነው የሚሆነው። ብር ብላችሁ ስጠይቁ የለም ትባላችሁ። ከዛስ ወደ መግደል ወደ በሽተኛ ለማድረግ ብዙ ነገር ያስባሉ። እና ብራችሁን እራሳችሁ ጋር ያዙ። ሁለተኛ ደግሞ ከማዳማችሁ ጋር ተጋባሯችሁ ስትኖሩ ለመኖር ስትፈልጉ ምን ታደርጋላችሁ መሰላችሁ? አንደኛ ነው ዋነኛው ነገር የምትሰሩትን ስራ ጠንቅቃችሁ እወቁ። በቃ ማዳሜ ምንድነው የምትወደው ምንድነው የምትጠላው ብላችሁ እወቁ። ለምሳሌ ማዳምሽ ጽዳት ስታጸጂ በጣም ደስ የሚላት ከሆነ ፍትን አድርገሽ አጽጂለት። ምግብሽ ከሆነ ደግሞ ምግብ የምትሰሪ ከሆነ ምግብሽን አጣፍጠሽ የትኛውም ሁሉም ሰው እንዲወድ አድርገሽ ስሪ። አንቺ እነዚህ ስራ የምትሰሪ ከሆነ ከዛም በኋላ ላይ ስራሽን በስትክክል ከሰራሽ የእንቅልፍ ሰዓት የሚባል ነገር አለ። የእንቅልፍ ሰዓትሽን ታይምሽን አክብሪ። በቃ ልክ መጀመሪያ ማዳም ከኢትዮጵያ ስታመጣን የምትነግረንበት ጊዜ አለ። ስንት ሰዓት እንደምንተኛ፣ ስንት ሰዓት እንደምንነሳ፣ ስንት ሰዓት ምሳ እንደምንሰራ ሁሉንም ነገር ትነግራለች። ከዛች ሰዓት ጠብቂ እና ደግሞ ፍርሃት የሚባለው ነገር ከውስጣችሁ አውጡ። በቃ በሰላም ሀገራችሁ ለመግባት ስራችሁን በስትክክል ስሩ። ታወጡ ስራችሁን መስራት ያለባችሁን ስሩ። የምትላችሁን ነገር ስሩ። ከዛ በተረፈ ግን መፍራት፣ ሼም መያዝ በሀቅሽ በደሞዝሽ ምንም ሼም እንዳይዘሽ በሰላም ሀገርሽ መግባት ስትፈልጊ በቃ እነዚህ ነገሮች አድርግ። ስራሽን በስትክክል ስሪ። ምግብ ከሆነ የምትሰሪ ምግብ አጣፍጠሽ ስሪ። ጽዳት ከሆነ ደግሞ ስራሽ በደንብ ቤትሽን ፏ ጽድት አድርገሽ አጽጂ። በቃ እሷ የምትወደው ይሄንን ነው። ከዛ በተረፈ ከእሷ ጋር መቀራረብ ስልሽ ደግሞ በጣም ቅርርብ ሳይሆን አለ አይደለ በልኩ ነገሮችን እሷ መልስ ሰጥሽ። ለምን ይሄ ሆነ ስትይ ብላ ስጠይቅሽ አንቺ ይሄ እንዴ ስለሆነ ነው። ለምሳሌ ለምን ይሄንን አላደረግሽም ብትይ በጣም ብዙ ስራ ከሰጠችሽ ለምን ይሄን ሰርተሽ አልጨረስሽም ካልሽ ደክሞኛል፣ የሰው ልጅ ነኝ እኔም ይደክመኛል። በቃ ለምናገሩሽ ነገሮች መልስ ስጪ። አትፍሩ። ከኢትዮጵያ የምትመጡት ደግሞ በተለይ አዲሶች ከኢትዮጵያ ወደዚህ የምትመጡት ፍርሃት የሚባል ነገር ከራሳችሁ ላይ አስወጡ። በቃ እዚህ ሀገር መኖር የምትችሉት ምን ስትሆኑ ነው? ስትናገሩ ራሳችሁን ስታስከብሩ ብቻ ነው። ካለበለዚያ ግን ሳትናገሩ ራሳችሁን ሳታስከብሩ በጣም ነው የምትረገጡት። በዛ ላይ ደሞዝ ብዙ ልጆች አሉ ደሞዝ የሚቆረጥባቸው። ለምን ብትሉ ገና እቃ ትሰብሪያለሽ እና ደሞዝ ይቆርጡና ለምን ብር ይቆረጣችሁ ብላችሁ እቃ ስትሰብሪ በዚህ ይተካል ብሎ ደሞዝ የሚቆርጥባችሁ ብዙ ልጆች አሉና እንደዛ ከመሆናችሁ በፊት በቃ ማድረግ ያለባችሁ ስራችሁን ስሩ፣ ራሳችሁን አስከብሩ፣ ደሞዛችሁን በጊዜ ተቀበሉ። በቃ ካላስ ከዛ ውጪ ምንም የሚያገናኛችሁ ነገር የለም። ስራችሁን ከሰራችሁ በአግባቡ መስራት ማድረግ ያለባችሁ ነገር ካደረጋችሁ ከነሱ ጋር ምንም አያገናኛችሁም። ራሳችሁን አስከብሩ። መልስ ለምን እንደዚህ አደርጋችሁ ብላችሁ ስትጮህባችሁ መልስ ስጧት። ይሄ እንደዚህ ስለሆነ ነው ብላችሁ ተናገሩ። ዝም አትበሉ እና ይሄንን ቪዲዮ ሼር አድርጉ። ላልሰሙት እህቶች አሰሙ። አረብ ሀገር ለሚመጡት በተለይ በጣም እኛ ኢትዮጵያኖች ሼም ስለሚያጠቃን ለነሱ አሰሙ ማለት እንድሰሙ አድርጉ። ሼር አድርጉላቸው እና ደግሞ ቤቱንም ሰብስክራይብ አድርጉ። ለሁሉም ሰው እንዲዳረስ እንድጠቀምበት እና ሰላማችሁ ብዝት ይበልልን በያላችሁበት።